ሰላም ቤተሰቦች፣ እንግዲህ ትላንት ከጃኒ ጋር ተፈጥሮ የነበረውን ነገር ሁላችሁም አይታችሁታል። ጉዳዩን እንግዲህ በንግግር በእርቅ ስለፈታ ነው። ቪዲዮዎቹም አላስፈላጊ ስለሆኑ ቪዲዮዎቹን አጥፍቻችኋለሁ። ሰላም ጋይስ፣ እንዴት ናችሁ? ትላንትና የተፈጠረውን ነገር ሁላችሁም ታውቃላችሁ፣ ከጆን ዳንኤል ጋር ማለት ነው። እና ዛሬ ያው በስምምነት ፈተነዋል። ስለኔ የተጨነቃችሁልኝ በሙሉ በጣም ነው የማመሰግነው። ቴንክ ዩ ሶ ማች። ኤአይ ነው በለኝ ጌታ፣ ኤአይ ነው በለኝ። ታረቅነ ማለት ምን ማለት ነው? እኛስ ምን እንስራ? አይደብራችሁም እንዴ? ወይ ደግሞ በአንድ እግር ኤአይ ነው በሉንና እርማችንን እናውጣ። እኛ ብዙ ነገር እየጠበቅን እንዴት ወሽመጣችንን ትቆርጡታላችሁ? እኔ ለራሱ እኮ ትናንትና በተፈጠረው አጀንዳ ምንም ነገር አልሰራሁም። አሁንም ይሄ ሳያመልጠኝ ብዬ ነው። ታረቅነ ማለት ምን ማለት ነው? ለምን ታረቃችሁ? እንዴት ታረቃችሁ እንዴ? ቢያንስ አጀንዳውን እንደው ለአንድ ሳምንት እንኳን አታቆይትም? እሺ ግፋ ቢል ለ3 ቀን እንኳን አታቆይትም? 24 ሰዓት ባልሞላው ውስጥ ታረቅን፣ ተነጋግረን በንግግር ፈተነዋል ማለት ምን ማለት ነው? እኛስ ልጆቻችን በምን እናሳድግ? ቤት ኪራይ በምን እንክፈል? ኢንሹራንስ ምን በምን እንክፈል? ብቻ ብዙ ነገር ብዙ ወጪ አለብንኛ። በምን እንክፈል? ቲክቶክን እኮ እንዳለ እንደሚያሞቁ አሞቃችሁ መልሳችሁ በረዶ ደፋችሁበት። ምን አስባችሁ ነው? ታረቅነ ማለት ምን ማለት ነው? ንገሩና እንዴት ታረቃችሁ? ማን ምን አለ? በምን ምክንያት ታረቃችሁ? ለምን ታረቃችሁ እንዴ? አይሰማም? እየሰማችሁኝ አይደለም? ታረቅነ። እሺ ለምን ታጣላችሁ? ለምን ታረቃችሁ? ትገርማላችሁ። እኔ ድምጽ ሳልሆናቸው እያልኩኝ ሌት ተቀን እንቅልፍ አጥቼ እናንተ መጥታችሁ 24 ሰዓት ባልሞላው ውስጥ ታረቅነ። ምን አይነት ሰው ናችሁ? እኛ የወረሽ ሲዞን ነው እኮ 100,000 ሰው እኮ ላይቭ ላይ ተቀምጦ እናንተ እንድትመጡ ቪዲዮ ሰው እየጠበቃችሁ ነበር ላይቭ ላይ። እናንተ ግን መጣችሁና 24 ሰዓት ባልሞላው ታርቀናል። ነገሩን በንግግር ፈትተነዋል። ለምን እንደተማረ ታስባላችሁ? እንደ ቲክቶክ ማህበረሰብ፣ እንደ ፌስቡክ ማህበረሰብ፣ እንደ ሶሻል ሚዲያ አታስቡም እንዴ እናንተ? ምን ናችሁ ነው? እንዴት ታረቅን ምን ማለት ነው? አዶናይ ቢያንስ አንተ የሆነ ነገር በለን። እነዚህ ሁለቱን ተዋቸው በቃ። የሆነ ነገር በል። አሁን ካንተ የሆነ ነገር እንጠብቃለን። የሆነ ቪዲዮ እንሰራለን እንፈልጋለን። አሁንም እንዴት እንደታረቃችሁ ውጡና ቪዲዮ ስሩልን። ታረቅነ ምን ማለት ነው እያላችሁ ወሽመጣችሁ የተቆረጣችሁ ሰዎች ማለት ነው። በጣም በቃ ወዳችሁ በጣም ጮሆ ነበረ። ይሄን ታዋቂ ሰው ሲጣላ እኮ ደስ ይላልና በጣም ተወራርታችሁ ነበረ ቪዲዮ ለመስራት ምናምን። ብዙዎቻችሁ በሆነ ምክንያት በቃ በማስችሉት ሁኔታ ውስጥ ሆናችሁ ነው ቪዲዮ ስትሰሩ ሳየ ነበረው። ለምን ይሄን ያህል ለወሬ ደፋ ቀና ምን አስፈለገ? እሱ እኮ እንዴ ነበረ ይታሰርልን ታሳስረው ሊገላት ነበረ እኮ የምር ሊገላት ነበረ። ስቶሪዋ ላይ ገብተህ ቪዲዮዋ ላይ ተዋል። ሲጀመር እኔ እንትና የሚባል ሰው ደስ አይለኝም። ምስኪን እንትና ምስኪን የሚሰራበትን ነገር አያውቅም። እኛም ምስኪን ነን። ስልካችንን ለደህና ነገር መጠቀም አልቻልንም። 24 ሰዓት ጉዳዩን ይዞ ከሚመጣው አጀንዳ ተቀባዩ ያሳዝናል። እስኪ እኔን ይዩት። ተኝቻለሁ አልተኛሁም እኮ እና ጥሩ ነው። አሁን እኔ እንደ ጀማሪ ጥሩ እየሄድኩ ነው ብዬ አስባለሁ። በቃ እኔ አሁን ጉሮሮ የተከፈተ በላሁት። በቃ ይሄን የዩቲዩብ ብር አገኘሁት ብዬ ነበር። በሚያሳዝን ሁኔታ አጀንዳው ተቋረጠ። ዩቲዩብ ላይ ምን ልፖስት?
ጀግኖች ናችሁ እናንተ። ገና ጉዳዩ ብቅ ሲል ተቀብላችሁ ቪዲዮ የሰራችሁ ሰው አውቃችሁበት አናበላሉ። ከዚህ በኋላ እኛ ቶሎ እንነቃለን። ለማንኛውም አረፈደም አጀንዳ አምጡልን። ሌላ ምንም ነገር አንፈልግም። ከዛ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንደተለመደው አበረታቱን። እሙራያ ነኝ። ሰላም ሁኑልኝ።